ሰላም ጤና ይስጥልኝ። ማርዳር ጥበብና ሽፎኖች ነን። ዛሬም ደግሞ ሰዓታችን ጠብቀን ተገናኝተናል። ቀጫጭን የሆኑ ቆንጆ ጥበቦችን አዘጋጅተንላችኋል በዛሬው ቪዲዮአችን ማለት ነው። ስለዚህ እነሱን እስከመጨረሻው ድረስ እንዴት ቢሰፉ ጥሩ ነው፣ ጨርቃቸው ምን አይነት ነው፣ ከለራቸው ስለማን ይሆናል የሚለውን እስከመጨረሻው ድረስ እያንዳንዱ ቪዲዮ የምናየው ይሆናል። በመጀመሪያ ማሳያችሁ የቀሚስ ምርጫ የተዘጋጀ ቀሚስ ነው። ይሄ የምታዩት ቀሚስ ሙሉ በሙሉ ጥልፍ በጥልፍ ሆኖ ከላይ እስከታች ድረስ በጥልፍ የተሰራ ነው ማለት ነው። እንደምታዩት የፈርጡ አገባብ በጣም የተለየና ቆንጆ ተደርጎ የተሰራ ነው ማለት ነው። በጣም ብዝት ያለ ፈርጥ አይደለም ያለው፣ ጣል ያለም ቢሆን ግን ደግሞ እያንዳንዱ ዲቴይሎቹ መስመሮቹ ላይ በቆንጆ ሁኔታ ያስገባ ነው የጥልፍና የፈርጥ ሁኔታ ነው ማለት ነው። ከለሩ መደቡን ሞር ክሬም ከለር አድርገን የሰራ ነው። ያ የሆነበት ምክንያት ኦሬንጁንና ሌሎች ከለሮችን ፐርፕሎችን በደንብ ፍክት አድርጎ የማውጣት ባህሪ ያለው ማለት ነው። ቀጣይ ደግሞ ወደ ታች ስንወርድ ደግሞ ታቹን ዙሪያውን 4/4 አድርገን የሰራ ነው የቀሚስ ምርጫ ነው ማለት ነው። እንደምታዩት ነው ሙሉ ዙሪያው 4/4ንም በፈርጥ ነው ያስዋብ ነው። በደንብ ቆንጆ አድርገን በተለይ የጥልፉን ዳር በፈርጥ ነው ያስዋብ ነው ማለት ነው። አረንጓዴ በጎልደን መጠቀማችን ቀሚሱ መቼም እንዳይሰለች በደንብ ሞር ጉልት ብሎ እንዲታይ አድርጎታል ማለት ነው። ይህንንም ደግሞ እንደ ቤልት ነው የተጠቀምነው ማለት ነው። ይሄ እንደ ቀበቶ ነው፣ ከኋላ በዚፕ ነው ያደረግነው። ስለዚህ ይሄንን ከተፈለገ ከጀርባ በላስቲክ ማድረግ ይቻላል፣ ካልተፈለገም ደግሞ እንደዚህ በዚፕ መሆን ይችላል ማለት ነው። ስለዚህ እንደዚህ አድርገን የሰራነው ይሄ ቀሚስ እጁን እጀ ጉርድ አድርገን የሰራነው ጌጥ ስናደርግ እጃችን ላይ በደንብ አንገታችን ጆሮአችን ስናስጌጥ በደንብ ቆንጆ አድርጎ ያስውበናል ማለት ነው። የዚህ ቀሚስ ሌላው ደግሞ ሁልጊዜ እንደምንነግራችሁ ድርብ መነን አድርገን የሰራ ነው። እንደምታዩት ነው። ይሄ ሁለተኛ ድርብ መነኑ ነው። ይሄ እንደ ገበር አድርገን ግን ወገቡ በቀላሉ እንዳይገረሰስ ያደርገዋል ማለት ነው፣ ድርብ መነን መሆኑ ማለት ነው። ስለዚህ እንደምታዩት ቆንጆ አድርገን የሰራ ነው። በዛ ላይ ደግሞ ጨርቁን ይከብደናል፣ ያቃጥለናል ለምትሉ ደግሞ በስትሬች ገበር በቃ ይሄ ቅልል ባለው ገበር ነው የሰራ ነው፣ በሻማው ገበር ሳይሆን ማለት ነው። ስለዚህ ይሄ እያንዳንዱ ልዩነት አለው ማለት ነው። ስለዚህ ድርብ መነን መኖሩ በጣም ቆንጆ ሆኖ ቀሚሱ ፍፍት ብሎ በደንብ ሲሸበሸብም ደግሞ በጊዜ ሂደት በጣም ቆንጆ ሆኖ እንዲለበስ አድርጎታል ማለት ነው። ይሄን ቀሚስ እኛ ጋር 18,000 ብር ታገኝታላችሁ። ዙሪያው 4/4 አድርገን ከነነጠለው። በቀጣይ ደግሞ ማሳያችሁ የጥበብ ምርጫ እቺን ቀጭን ደረጃ ጥበብ ነች ማለት ነው። 3 ደረጃ ነው ያላት። እንደምታዩት በጣም ቆንጆ ነች። ኦሬንጅ ከለሩ ከጎመኒ ከለር ጋር በደንብ ሚክስ ተደርጎ የተሰራ ነው ማለት ነው። እጁን እንደምታዩት አጓጉል አድርገን ግን ደግሞ ዝርግፍ ያደረግነው የስፌት ስራ ነው ማለት ነው። ወገቡንም ደግሞ ሙሉ በሙሉ ላስቲክ ነው ያደረግነው። ይሄ በደንብ ለወፍራም ሰዎች እንደልባቸው ፍሪሊ መልበስ ይችላሉ ማለት ነው። እዚህ ጡቱ ላይም እንደምታዩት ይሄ በደንብ ሰፊ ተደርጎ ነው የተሰራው። ይሄንን ተላላፊ እንዲሆን አድርገን የሰራ ነው። እንደ ከስተመር ፍላጎት ይችን ተርትሮ አንገቱን ከፈት እንዲል ማድረግ ይቻላል። ግን ይሄ ኖርማል ፊ አድርገን በተላላፊ መንገድ የሰራ ነው የቀሚስ ምርጫ ነው ማለት ነው። ደረጃውም እንደምታዩት ነው ቆንጆ ተደርጎ የተሰራ ነው። ይሄ በደንብ ከስር ፈርሱንም በደንብ በመነን ጨርቅ አድርገን የሸፈነው ነው ማለት ነው። እንዳይከብድ አድርገን በመነን ጨርቅን የሸፈነው ማለት ነው። ስለዚህ ይሄን ቀሚስኛ ጋር በ12,000 ብር ዙሪያውን 4/4 አድርገን በአንገትና እጅ ጥልፍ ታገኝታላችሁ ማለት ነው። በቀጣይ ደግሞ ማሳያቸው የቀሚስ ምርጫ እቺን ቀሚስ ነው ማለት ነው። ይሄ ደግሞ ሙሉ በሙሉ ታቹም ላይም ጥልፍ በጥልፍ የሆነ የቀሚስ ምርጫ ነው ማለት ነው። መደቡ ሙሉ በሙሉ እስራስ ከለር በራሱ በእስራስ ወርቀ ዘባ አድርገን ሚክስ አድርገን የሰራ ነው ማለት ነው። እላዩ ላይ ግን ይሄ ፒች ከለር ብለን የምንጠራውን እሱ ነው ለዲዛይን የተጠቀምነው። ቆንጆ የጥበብ ስራ ነው። ጥበብን ነው ወደ ጥልፍ አድርገን ያመጣ ነው ማለት ነው። በጣም ቆንጆ ነው። በደንብ ያዘንጣል። ዝም ያለ ከለር ነው። ዲዛይኑም ደግሞ አሰፋፉ ተላላፊ እዚህ ጡቱ ድረስ ተላላፊ አድርገን ከዛ በኋላ ግን እዚህ ጋር እንደ ቤልት ይሄንን ተጠቅመናል ማለት ነው። ይሄ እንደ ቤልት መሆኑ ምንድነው በሼፕ እንዳለን አይነት ፊል እንድናረገው ያደርጋል ማለት ነው። እጁንም ደግሞ እጁን እጀ ጉርድ አድርገን የሰራ ነው። በጣም ቆንጆ ሆኖ የተሰራ ነው። እንደምታዩት አርቡ ደግሞ ይሄ 5/4 አድርገን የሰራ ነው። በጣም ቆንጆ ተደርጎ ታቹ ሙሉ በሙሉ በጥበብ ተደርጎ ፈርጦቹም ደግሞ እያንዳንዱ ቦታ ላይ በአግባቡ ገብቶ የተሰራ ነው ማለት ነው። እና ይሄ ቀሚስ በጣም ቆንጆ ነው። በጣም ያሳምራል። ፈርጡም የበዛ አይደለም፣ ይረክፍብኛል ብሎም የሚያሳስብ ነገር አይደለም። አርቦን ብዝት ማለቱ ደግሞ ጥፍት የሚያረግ አይደለም። በደንብ ጉልት ብለን እንድንታይና በጣም ቆንጆ ሆኖ እንድናምርበት ያረጋል ማለት ነው። ስለዚህ ይሄን ቀሚስ በተለያየ ከለርኛ ጋር ማሰራት ትችላላችሁ። የዚህ ቀሚስ ዋጋ ግን ዙሪያውን 5/4 አድርገን 18,000 ብር
ታገኙታላችሁ ማለት ነው። ወደ ቀጣይ ልብስ ምርጫዎቻችን ከማለፋችን በፊት ቻናላችንን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ ሁኑ። ለቀጣይም ለተለያዩ ጊዜያቶች የሚሆኑ የሽፎን ምርጫዎች፣ የፈትል ምርጫዎች፣ ሀገር ልብሶችን ጥበብን በሰፊም በቀጭንም የተለያዩ ልብሶችን አዘጋጅተን የምንጠብቃችሁ ይሆናል ማለት ነው። ቤተሰብ እየሆናችሁ አብራችሁን ቆዩ። አሁን ደግሞ ማሳያችሁ ያልተሰፉ ብትን የተዘጋጁ ቀሚሶቻችንን ነው ማለት ነው። እንደምታዩት ነው። ይሄኛው በጣም ቆንጆ ሆኖ የተሰራ ቀጭን ሆኖ ግን ደግሞ በሶስት ደረጃ አማራጭ የተሰራ የጥበብ ምርጫ ነው ማለት ነው። ሙሉ በሙሉ ቀይነቱ ቦግ እንዳይል እያንዳንዱ መሀል ላይ ፈርጥ የተጠቀምናቸው የተለያዩ ከለሮች ናቸው ማለት ነው። አረንጓዴው፣ ቢጫውም፣ ዶቃውም እያንዳንዱ የራሱን የሆነ ከለር ይሰጠዋል ማለት ነው። ይሄ ቀሚስ በጨርቁን በሁለት አይን መነን ጽድት አድርገን የሰራ ነው። ምቱንም ደግሞ ቆንጆ አድርገን የተመታ የጥበብ ምርጫ ነው ማለት ነው። ይሄ ቀሚስ ነጠላውም እንደምታዩት ነው። የመሃሉን ጥለት ዲዛይን ነው እዚህ ጋር እንደ ነጠላ አድርገን የተጠቀምነው ማለት ነው። ስለዚህ ይሄ ምን ሆነ ማለት ነው፣ ከቀሚሱ ጋር አይራራቅም። ቆንጆ ሆኖ እዛው በዛው አንድ ላይ ሆኖ ያራቀ ቆንጆ የጥበብ ምርጫ ይሆናል ማለት ነው። ይሄን ቀሚስ ዙሪያው 4 አርብ ማድረግ ለሚፈልግ ዙሪያው 4 አርብ፣ ግን በወራጅ ጥልፍ አማራጭ ከተፈለገ በወራጅ ጥልፍ አማራጭ መስራት ይቻላል ማለት ነው። ዲዛይኑም ከተወደደ ከለሩን ምርጫ በተለየ ከለር ምርጫ አድርገን መስራት ይቻላል ማለት ነው። እቺ በጣም ቆንጆ ጥበብ ነች፣ በደንብ የምታዘነጥ ነች ማለት ነው። እቺን ጥለት ዙሪያውን 4 አርብ አድርገን አንገትና እጅ ጠልፈን በ14,000 ብር እኛ ጋር የምታገኙት ይሆናል ማለት ነው። በቀጣይ ደግሞ ማሳያቸው የጥበብ ምርጫ ይሄንን ጥበብ ነው ማለት ነው። እንደምታዩት በጣም ቆንጆ ተደርጎ እርቅቅ ተደርጎ የተሰራ የጥበብ ምርጫ ነው። በጣም ከለርፉል ነው። አደሴም ታይም ደግሞ የሚጮህ አይደለም፣ ዝም ያለ ነው። ምክንያቱም ወርቀ ዘብ የሚባል የለውም፣ ቦግ ያለ ነገር የለውም። እርስ በርሱ ከመደቡ ጋር ወርቀ ዘቡ አንድ ላይ ተደርጎ የተሰራ ስለሆነ የሚጮህ አይደለም። በጣም ቆንጆ ሆኖ ልስልስ ብሎ የተሰራ ነው ማለት ነው። ሙሉ በሙሉ መደቡን ያደረግነው ቢጫ ወርቀ ዘብ ከክሬም ከለር ጋር ነው ማለት ነው። ያ የሆነበት ምክንያት እያንዳንዱ አበቦቹ ዲቴሎቹ በደንብ ጉልት ብለው ሻይን አድርገው መውጣት እንዲችሉ አድርጓቸዋል። ያለ ወርቀ ዘብ ማለት ነው። እያንዳንዱ ከለር ሚክስ አደራረጉ፣ ዳሩ ላይ ያሉት ዘንባባ ጌጦቹ፣ በሬሽንቶቹ በጣም ቆንጆ ተደርገው የተሰሩ ናቸው ማለት ነው። ስለዚህ ይሄ ቀሚስ ደረጃው የተሰራው ዳርና ዳሩ በዘንባባው ነው ማለት ነው። ቆንጆ ተደርጎ ነው የተሰራው። ነጠላው ላይም እንደምታዩት በቃ ዘንባባው ዳርና ዳር እንዳለ ሆኖ የቀሚሱ ዲዛይን ሳይርቅ ግን ጠበብ አድርገ ነው በቆንጆ ሁኔታ የሰራ ነው ማለት ነው። በጣም ነው የሚያምረው። የጨርቁም ጥራት በቃ ምንም ጥርጥር የለውም። ይኸው ምቱ ያስታውቃል። በደንብ ቆንጆ ተደርጎ ነው የተሰራው። ጠርዙም ያስታውቃል። ስፌት የሚያርፍበት ጠርዙ በደንብ ተደርጎ ነው ምትት ብሎ የተሰራው ማለት ነው። ጨርቁ ጥራት ሁለት አይን መነን ነው። ቆንጆ ተደርጎ የተሰራ የጥበብ ምርጫ ነው ማለት ነው። ይሄ ቀሚስ አንገትና እጅ ቢሰራ በጣም ቆንጆ ነው። ወራጅ ጥልፍ ሲሆን ከለርፉል ስለሆነ ባይበዛ ባይጮህ ጥሩ ነው ብዬ የኔ ሀሳብ ነው። እኔ እንደዛ ነው ስድስት የማደርገው። ግን ደግሞ እኛ አንገትና እጅ ጥልፍ ይሄንን ቀሚስ ሰርተን ዙሪያውን በ4 አርብ አድርገን 16,000 ብር የምናስረክባቸውናል ማለት ነው። በቀጣይ ደግሞ ማሳያችሁ እቺን ጥበብ ነው ማለት ነው። እንደምታዩት መደባ ሙሉ በሙሉ ጥቁር ነው። ግን ጥቁርም ቢል በኦሬንጅ እና በፒንክ ፈክት እንዲል ተደርጎ የተሰራ የጥበብ ምርጫ ነው ማለት ነው። እያንዳንዱ ዲዛይኖቹ በጣም ቆንጆ ተደርገው ነው የተሰሩት። መስቀሎቹ ዳርና ዳር በሬሽንቶ የታፈነበትም በጣም በቆንጆ ሁኔታ የተሰራ ነው ማለት ነው። ደረጃዎቹም እንደምታዩቸው ናቸው። ከጥበቡ ያራቀ ነው። ምክንያቱም ራሱን መስቀሉን ይችን ራሷን ነው ቁጭ ቁጭ ያደረግናት ማለት ነው። በጣም ቆንጆ ነው። ያዘንጣል። በደንብ ፍክት ማድረግ ይችላል። አሁን ላይ ጥቁር እንዴት ነው ያጠቁራል ብለን እንደምንለው አይደለም። ቀጭን ጥበብ ላይ በተለይ በደንብ ፍክት የማድረግ ባህሪ ያለው ማለት ነው። ስለዚህ ይሄ ቀሚስ ነጠላውንም እንደምታዩት ነው። በጣም ቆንጆ ሆኖ የተሰራ የጥበብ ምርጫ ነው። ስሩ ጥቁረቱ በደንብ ጥቁር ብሎ ዝም ብሎ እንዳይቀር ምንድነው ያደረግነው? ከስር በቀይ ወርቀ ዘብ ፈርሱን አድርገን የሰራ ነው። ስለዚህ ያ ማለት ምንድነው? ከላይ ጥቁረቱ ጥቁር ያለ ሳይሆን ስርስሩ ቀስቀስ እያለ ሻይን የሚያደርግ ቀይ ወርቀ ዘብ እንዲታይ አድርገን የሰራ ነው ማለት ነው። ይሄ ቀሚስ በጣም ቆንጆ ነው። በደንብ ያዘንጣል። በተለይ እናቶች በደንብ ምርጫ ያደርጉታል ማለት ነው። ቀላል አለ ሰው በጣም ቆንጆ ምርጫ ነው ብዬ ነው የማስበው። ጨርቁ በሁለት አይን መነን አድርገን ጽድት አድርገን የምንሰራ ይሆናል። ነጠላውም ደግሞ በደንብ ቆንጆ አድርገን በሁለት አይን መነን ነጠላውን ቁመቱንም ደግሞ ከ2 በላይ አድርገን አስፍተን የምንሰራላችሁ ነው ይሆናል ማለት ነው። ስለዚህ ይሄንን ቀሚስ እኛ ጋር በአንገትና እጅ ጥልፍ 15,000 ብር ታገኙታላችሁ ማለት ነው። በቀጣይ ደግሞ ማሳያችሁ ጥበብ እቺን ጥበብ ነው ማለት ነው። እንደምታዩት በጣም ቆንጆ ሆና የተሰራች የጥበብ ምርጫ ነች። ልስልስ ያለች ነች፣ ዝም ያለች ነች። ደግሞ ተውጧልን ብለን ደግሞ የምንለውም አይደለም። በጣም ቆንጆ ሆኖ የተሰራ ዳርና ዳሩ በወርቀ ዘብ
ዲዛይኑ የታፈነ ሆኖ እያንዳንዱ መደቡ ደግሞ አረንጓዴ የሚመስለው ከለር ከአረንጓዴ ወርቀ ዘብ ጋር ሚክስ ተደርጎ ነው የተሰራውና ጸጥ ያለ አይደለም። አት ሴም ታይም ደግሞ ጸጥ ያለ ነው። በጣም ቆንጆ ሆኖ ፍክት አድርጎ ማዘነጥ ይችላል። ይሄ ለየትኛውም የቆዳ ከለር ለጸይምም ይሁን ለጥቁር ቀላል አለም ሰው በደንብ ቆንጆ አድርጎ ማዘነጥ የሚችል የጥበብ ምርጫ ነው ማለት ነው። ነጠላውንም እንደምታዩት ነው። በጣም ሰፊ ነው። እንደ ቀጭን ጥለትነቱ አይደለም፣ ሰፊ ተደርጎ ነው የተሰራው። በደንብ የጨርቁ ጥራትም ደግሞ ይሄው ምንም ጥርጥር የለውም። ምቱ ያስታውቃል። ጠርዙ በጣም በደንብ ነው የሚያስታውቀው። ስፌቱ የሚያርፍበት በደንብ ጥርት ያለ እና ጽድት ብሎ የተሸመነ የጥበብ ምርጫችን ነው ማለት ነው። ይሄ አንገትና እጅ ተደርጎ ቢሰራ በጣም ቆንጆ ነው ማለት ነው። በተጨማሪ የዚህ ልብስ አሁን ለምሳሌ ይሄ ራሱ ጥበብ ሆኖ ግን በሌላ ከለር ነው ማለት ነው። ምንድነው ያደረግነው? በከስተመር ፍላጎት መሰረት እላዩ ላይ ፈርጦች ጣል ጣል አደረግንበት ማለት ነው። ስለዚህ ይሄንንም ጥበብ እላዩ ላይ ፈርጥ ጣል ጣል ማድረግ እንችላለን ማለት ነው። ስለዚህ ይሄ ቀሚስ አሁን በሌላ ከለር ነው፣ በአረንጓዴ ከለር ነው ማለት ነው እንደምታዩት። ስለዚህ ይሄ ቀሚስ ደግሞ ይሄው እንደዚህ ማለት ነው በአረንጓዴ ከለር ነው ይሄኛው። ይሃኛው ደግሞ በፐርፕል ከለር ነው ማለት ነው። ኮምቢኔሽኑ ይሄው ልዩነቱ ያስታውቃል። ስለዚህ በተፈለገው ከለር መስራት ይቻላል ጥበቡን እስከወደድነው ድረስ። በዛ ላይ ደግሞ በደንብ ለወጣቶች በተለይ በልጭልጭ እንዲል ከተፈለገ ይሄው እንደምታዩት በደንብ ነው ብልጭልጭ የሚያደርገው። ፈርጦቹን እዚህ ላይም ነጠላውም ላይ ጣል ጣል አድርገን በቆንጆ ሁኔታ ሰርተን የምናስረክባችሁ ይሆናል ማለት ነው። ይሄን ቀሚስ እኛ ጋር 16,000 ብር ታገኙታላችሁ። አንገትና እጅ አድርገን ጠልፈን ማለት ነው። በቀጣይ ደግሞ ማሳያቸው የጥበብ ምርጫ ይቺ ምላጭ ተብላ የምትጠራው የጥበብ ዲዛይን ነች ማለት ነው። የድሮ ጥበብ ብትሆንም ግን በአዲስ መልክ ከለሯን ቀይራ ደረጃ ያለ ደረጃ እየሆነች የመጣች የቀሚስ ምርጫ ነች ማለት ነው። ሙሉ በሙሉ መደቡ በራሱ በክሬም ከለር እና በቢጫ ወርቀ ዘብ ተደርጎ የተሰራ ነው። ከላይ ግን ጽጌሬዳ ሮዝ ከለር ብለን የምንጠራው አይነት ከለር ነው። ቀይ ያልሆነ ግን ደግሞ አት ዘ ሴም ታይም ፒንክ ያልሆነ የቀሚስ ምርጫ ነው ማለት ነው። በጣም ነው የምታምረው። በጣም ቆንጆ ተደርጋ የተሰራች የጥበብ ምርጫ ነች። መቼም ፌድ የማያደርግ የጥበብ ምርጫ ነው ማለት ነው። ታቹንም እንደምታዩት በጣም ቆንጆ ተደርጎ የተሰራ ነው። ነጠላውና ቀሚሱ በጣም በኩል ስፋት ተደርጎ በሰፊ ሁኔታ ተደርጎ የተሸመነ የተሰራ የቀሚስ ምርጫ ነው ማለት ነው። ይሄ ቀሚስ በጣም ብዙዎች በጣም እየወደዱት ነው። በተለይ ትልልቅ ሰዎች ምርጫቸው እያደረጉት ነው ማለት ነው። በተለያየ ከለር ከዚህ በፊትም በሌላ ከለር አሳይተነው ነበር። በጣም ቆንጆ የጥበብ ምርጫ ነው። ትወዱታላችሁ። የዚህ የቀሚስ ደግሞ ጨርቁ ጽድት አድርገን በሁለት አይን መነን የተሰራ ነው። ያስታውቃል። ምቱ በደንብ ቆንጆ ተደርጎ የተመታ ነው። ስሩንም በደንብ በሻማ ጨርቁን ሸፍነን ፈርሱ ጫማ እንዳይነጭብን በሻማ ሸፍነን ከተፈለገ በድርብ መነን ካልተፈለገ ደግሞ ያለ ድርብ መነን ተደርጎ የምንሰራው የቀሚስ ምርጫ ነው ማለት ነው። ይህንን ቀሚስ አንገትና እጅ ብቻ ቢሰራ በጣም በቂ ነው። ቆንጆ ተደርጎ ልቅም ብሎ በደንብ ያፈካል፣ ጎላ አድርጎ ማሳየት ይችላል ማለት ነው። ስለዚህ ይህን ቀሚስ እኛ ጋር በ15,000 ብር ታገኙታላችሁ ማለት ነው። በቀጣይ ደግሞ ማሳያቸው የጥበብ ምርጫ ይሄ ጥበብ ነው ማለት ነው። ይሄ ትንሽ ቆይት ካሉት ውስጥ መካከል ነው፣ ግን ደግሞ ስቲል ፌድ ያላደረገ ቆንጆ ጥበብ ነው ማለት ነው። አመት ወይ 2 አመት ቢሆነው ነው ይሄ ጥበብ በጣም ቆንጆ ሆኖ የተሰራ ነው። መደቡ ሙሉ በሙሉ ጥቁር ቢሆንም ግን ከራሱ ከቢጫ ወርቀ ዘብ ጋር እኩል በኩል ተጠምሮ በደንብ ሚክስ ተደርጎ የተሰራ ነው። በደንብ ያስታውቃልና ስለዚህ ጥቁሩ ምንድነው ሻይን ያደርጋል። እንደዚህ ጸጥ የሚል አይደለም። መስቀሎቹ ደግሞ ምን ሆኗል? በክሬም ከለር ነው የተሰሩት። ያ በክሬም ከለር መሰራታቸው ደግሞ ፍክት እንዲያረጋው ጥቁሩን እንዳይወጣው ጮክ ብሎ እንዳይታይ ጥቁሩ አድርጎታል ማለት ነው። ይሄንም ደግሞ ከላይ ያለው እንደምታዩት ደግሞ እዚህ ጋር እንደ ደረጃ መስቀሎቹን በክሬም ከለርና በቢጫ ወርቀ ዘብ ብቻ ተጠቅመን ደግሞ መስቀሎቹን ዲዛይኖቹን ብቻ እዚህ ጋር ቁጭ አድርገናቸዋል ማለት ነው። በጣም የሚያምር ቆንጆ የጥበብ ምርጫ ነው ማለት ነው። ከለሩ የጥቁሩ መደቡን ራሱ መቀየር ይቻላል። በጣም ቆንጆ አድርጎ የሚያዘንጥ የጥበብ ምርጫ ነው። ጨርቁ በሁለት አይን መነን አድርገን ቆንጆ አድርገን ይሄን ቀሚስ የምንሰራላችሁ ይሆናል ማለት ነው። ዙሪያውን 4/4 አድርገን አንገትና እጅ ይሄንን ቀሚስ ጠልፈን በ15,000 ብር እኛ ጋር የምታገኙት ይሆናል ማለት ነው። በደረጃና ያለ ደረጃ ልዩነት አለ። እንደምትፈልጉት እናንተ በእጅ ጥልፍም ይሆንልን በማሽን ጥልፍም ይሆንልን የምትሉትን እናንተ በፍላጎታችሁ እየተነጋገርን አብረን መሄድ እንችላለን ማለት ነው። በቀጣይ ደግሞ ማሳያችሁ የጥበብ ምርጫ ይችን ጥበብ ነው ማለት ነው። ምንም ነገር የላትም። እንደምታዩት ነች። በጣም ሲምፕል ሆና ነው የተሰራችው። ግን ዳርና ዳር በሎሚ ከለር ማፈኛ የታፈነላት የቀሚስ ምርጫ ነች ማለት ነው። ልሙጥ ነች፣ ግን ስራዋ ይለያል። ምንድነው ስራው? ሙሉ በሙሉ በሸርቆ የተሰራ የጥበብ ምርጫ ነው ማለት ነው። ሽርቆ ሲሆን ደግሞ በደንብ ምትት ያለ ነው። በደንብ ፈርሱም አይታይም። በደንብ ቆንጆ ሆኖ የተሰራ ነው ማለት ነው። ጨርቁ በአንድ አይን መነን አድርገን
ታቹን የቀሚሱ ወገበታችሁንም ወገብ በላዩንም ነጠላውንም በአንድ አይን መነን አድርገን የሰራነው ነው ማለት ነው። ይሄ የቀሚሱ ስፋት ነው። እቺ ደግሞ የነጠላዋ ስፋት ነች። በጣም ቆንጆ ተደርጋ የተሰራች ነች። ብዙ ጊዜ በልሙጥ ወራጅ ጥልፍ ወይም ደግሞ አንገትና እጅ የምትፈልጉ ሰዎች እቺኛዋ በጣም ቆንጆ ምርጫ ነች። በቀለል ያለ ዋጋ መሰራት የሚችል ይሆናል ማለት ነው ይሄ ልብስ። ስለዚህ ይሄን ቀሚስ እኛ ጋር ዙሪያውን 4/4 አድርገን ወይም ደግሞ 5/4 አድርገን መሰራት ይችላል። ስለዚህ ይሄን ቀሚስ እኛ ጋር በ5/4 አንገትና እጅ አድርገን 13000 ብር ታገኝታላችሁ እኛ ጋር ማለት ነው። በቀጣይ ደግሞ ማሳያችሁ የቀጭን ጥበብ ምርጫ እቺን ጥበብ ነው ማለት ነው። እቺን በጣም ቆንጆ ጥበብ ነች። መቼም የማትሰለች ፌድ የማታረግ ጥበብ ነች። ምንድነው አሁን በደረጃ አድርገን ነው ያመጣናት። ለውጡ እሱ ነው። እቺ ብቻ ነበረች ከዚህ በፊት፣ አሁን ግን በደረጃ አድርገን ነው ያመጣናት። እንደዚህ አይነት ጥበቦች ምንድነው መቼም በየትኛውም ጊዜ በደንብ መለበስ ይችላሉ። በተለይ ለቤተ ክርስቲያን እንደዚህ ቀለል አድርገን ከቁም ሳጥናችን ፒክ አድርገን የምንለብሳቸው አይነት የልብስ ምርጫዎች ናቸው ማለት ነው። ሲምፕል ናቸው። ለየትኛውም ፕሮግራም ብድግ አድርገን ለብሰን መውጣት የምንችላቸው አይነት የልብስ ምርጫዎች ነው ማለት ነው። እንደምታዩት ነው። በጣም ቆንጆ ነው። ስሩ ላይ ደግሞ ነጭ ወርቀ ዘብ አድርገንበታል። የላይኛውን ቴክኒክ ከለሩን በደንብ ፈካ እንዲያደርገውና ሻይን እንዲያደርገው አድርጎታል ማለት ነው። ይሄ ቀሚስ በአንገትና እጅ ብቻ በጣም በቂ ነው። የጨርቁም ጥራት ደግሞ በጣም ቆንጆ ተደርጎ በሁለት አይን መነን የተሰራ ነው ማለት ነው። በቃ ቆንጆ ተደርጎ የሚሰራው ምንድነው ቀሚስ ቆንጆ ስፌት ካገኘ በጣም በቆንጆ ሁኔታ መለበስ ይችላል ማለት ነው። ስለዚህ እናንተ እንደምትፈልጉት የስፌት ምርጫ ነው። ይሄ ለየትኛውም ሰው መሆን ይችላል። ለጸይምም ለቀላ ላለም ሰው መሆን ይችላል። የዚህ የቀሚሱንም ደግሞ እችታቿን በደንብ ቆንጆ አድርገን ፈርሷን በሸማም ይሁን በመነን በእናንተ ፍላጎት ምርጫ መሰረት አድርገን ይሄን በደንብ ሸፍነን ሰርተን የምናስረክባችሁ ይሆናል ማለት ነው። ይሄን ቀሚስ ነጠላውም ለማሳየት ያህል በደንብ ብዙ ጊዜ እናቶች ትጠይቃላችሁ፣ ነጠላው ትልቅ ነው ወይ? ይሄው በደንብ በጣም ትልቅ ነው። የነጠላው እርዝመት እንደምታዩት ነው። በጣም ቆንጆ ተደርጎ የተሰራ የነጠላ ምርጫ ነው። ከ2:20 በላይ ነው ነጠላችን። ያ ማለት ሲታጠፍ አያጥርም። አሁን በግማሹ እንኳን ሳጣፋው በግማሹ እንኳን እንደዚህ አድርገን በደንብ ማጣፋት እንችላለን ማለት ነው። ስለዚህ ይሄ ቀሚስ አሁን ጥበቡ በደንብ ከፊቴ ጋር በደንብ ይናበባል። ከለሩ በጣም ቆንጆ ነው። ስለዚህ በደንብ ያዘንጣል ማለት ነው። ስለዚህ ቀሚሶች ሁልጊዜ ብዙ ጊዜ እንደምንናገረው ሲሰፉ ነው ይበልጥ ውበታቸው በደንብ የሚወጣው ማለት ነው። ስለዚህ ይሄን ቀሚስ ዙሪያውን 4/4 አድርገን አንገትና እጅ ጠልፈን በ15000 ብር እኛ ጋር ታገኙታላችሁ ማለት ነው። በቀጣይ ደግሞ ማሳያችሁ የጥበብ ምርጫ እቺን ጎመኔ በቀይ ተደርጋ የተሰራች የቀሚስ ምርጫ ነች ማለት ነው። እንደምታዩት ነች። በጣም ቆንጆና ሲምፕል ግን አት ዘ ሴም ታይም ደግሞ ኤሌጋንት የሆነ ቫይብ የሚሰጥ ቆንጆ የጥበብ ምርጫ ነው ማለት ነው። በጣም ነው የሚያምረው። ጥበቡም ደግሞ የድሮ ጥበብ ነው። በጣም ጥበብ የሚባል አይነት ጥበብ ነው ማለት ነው። ቆንጆ ሁኔታ የተሰራ ነው። የጨርቁም ጥራት ደግሞ በሁለት አይን መነን ተደርጎ በደንብ ቆንጆ ተደርጎ ልስልስ ባለው ስኳር በሌለው በደንብ ቆንጆ ሁኔታ የተሰራ የጨርቅ ሁኔታ ነው ማለት ነው። እንደምታዩት ነው። ጥበቡ በጣም ነው የሚያምረው። ጎመኔው ከቀዩ ጋር ምንም ያልተረባበሸ ነው። ምንም አይነት ወርቀዘብ የለውም። ወርቀዘብ ለማትወዱ ሰዎች ይሄ ምርጫ መሆን ይችላል። ምንም አይነት ወርቀዘብ ስለሌለው ቆንጆ ሆኖ የተሸመነ የጥበብ ምርጫ ነው ማለት ነው። ይሄንን ስሩን በደንብ ቆንጆ አድርገን ከተፈለገ በሻማ ካልተፈለገ ደግሞ በመነን አድርገን ሸፍነን ከፈለግን በድርብ መነን ካልተፈለገም ደግሞ በራሱ በቀሚስ ብቻ አድርገን ቆንጆ አድርገን ሰፍተን የምናስረክባቸው ይሆናል ማለት ነው። የነጠላውም ደግሞ ስፋት እንደምታዩት ነው። ከቀሚሱን ግማሹን ስፋት ይዞ የተሰራ ነው ማለት ነው። በጣም ቆንጆ ነው። በደንብ ያዘንጣል። በደንብ ፍክት ማድረግ ይችላል። ሳይጮህ እዩኝ የሚል የጥበብ ምርጫ ነው ማለት ነው። በጣም ቆንጆ አድርጎ ማዘነጥ ይችላል። ስለዚህ ይሄን ቀሚስ ከነነጠላው ዙሪያውን 4/4 አድርገን በ15000 ብር እኛ ጋር ታገኙታላችሁ ማለት ነው። በግሩፕ ሆናችሁ ደግሞ ለምትመጡ ደግሞ የተለየ ዲስካውንት እናደርጋለን። ለዛሬ ያዘጋጀንላችሁ የጥበብ ምርጫዎች እነዚህን ይመስሉ ነበረ። በጣም ቆንጆ ጥበቦች እንዳሳየናችሁ ተስፋ እናደርጋለን። ስለዚህ ከነዚህ ጥበቦች ውስጥ የወደዳችሁትን ወይም ደግሞ ከሶሻል ሚዲያ ላይ የወደዳችሁት ያገኛችሁትን ብትልኩልን መስራት የምንችል ይሆናል ማለት ነው። ቃላችንን እንጠብቃለን፣ በሰዓታችን እናደርሳለን። እሱ የኛ ልዩነታችን ነው ማለት ነው። ቀጣይ ሳምንት በተለየ ፕሮግራም በተለየ አዘገጃጀት እንገናኛለን። ሰላም።